ተስፋ ለአንድ አማኝ ወሳኝ ነው። ያለ ተስፋ መኖር አይቻልም። ተስፋ ወሳኝ ነው። ተስፋ ባይኖር ማንም መኖር አይችልም። እግዚአብሔር መጽሐፍ ቅዱስ እንደሚነግረንም ይሄ የአእምሮአችን ክፍል የነፍሳችን ፓርትን ከማናቸውም ዳውን ከመሆን ዲስከሬጅ ከመሆን የሚጠብቀን ሆፕ ነው፣ ተስፋ ነው። ዛሬ ማካፈላችሁ እዚህ ዕብራውያን መጽሐፍ ላይ ያለውን ምዕራፍ 10 ላይ ቁጥር 38 እና 39 ላይ እንደዚህ ይላል። ጻድቅ ግን በእምነት ይኖራል፣ ወደ ኋላ ባያፈገፍግ ነፍሴ በሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። መጽሐፍ ቅዱስ ላይ በጣም የምወደው ነገር ምንድነው? አይታችሁ ከሆነ እኛ ግን የሚላል እኛ ግን ይላል። በተለይ ሐዋርያው ጳውሎስ እኛ ግን በመንፈስ እግዚአብሔርን የምናመልክ እኛ ግን እያለ እኛ የሆነውን በጣም አብዝቶ ይናገራል። እዚህ ጋር እኛ ግን ነፍሳቸውን ሊያድኑ ከሚያምኑት እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። ጻድቅ በእምነቱ ይኖራል፣ ወደ ኋላም ቢያፈገፍግ ነፍሱ በሱ ደስ አይላትም ይላል። እዚህ ጋር ገና የመጀመሪያው ስንኝ ቁጥር 38 ላይ ያለው የመጀመሪያው ስንኝ ምንድነው የሚለው? ጻድቅ ግን በእምነቱ ይኖራል ነው የሚለው። እና የመጀመሪያው የሚያስቀምጠው ምንድነው? ያኗኗር ዘይቤን ነው የሚናገረው። ይሄ መኖር ራሱ እኮ መኖር እንደየሀገሩ ይለያል አይደል? አሁን አሜሪካ የሚኖር ሰው፣ ኢትዮጵያ የሚኖር ሰው፣ አፍሪካ የሚኖር ሰው፣ ቡርኪና ፋሶ የሚኖር ሰው የተለያየ ነው የኑሮ ዘይቤ። ወይም ደግሞ ይሄ ያኗኗር ስታትስ የሚባለው ሃይ ክላስ፣ ሚድል ክላስ፣ ሎው ክላስ የሚሰጠው ምንድነው? ይሄ አኗኗሩ ነው። የሚኖርበት አኗኗር ሃይ ክላስ ያሰኘዋል፣ የሚኖርበት አኗኗር ሚድል ክላስ ያሰኘዋል። እሱ የሚድል ክላስ ነዋሪ ነው፣ እሱ የሎው ክላስ ነዋሪ ነው፣ እሱ የሃይ ክላስ ነዋሪ ነው ተብሎ ዘገባ የሚሰጥበት የኑሮ አይነት ነው። ስለዚህ ኑሮ ሰዎችን ይከፋፍላቸዋል አይደል? ከወንድማማች መካከል፣ ከቤተሰብ መካከል። እንደውም በአባባላችን ራሱ ምን አለ? እናት እንኳን የሌለውን ያኗኗር ነገሩ ደከም ያለውን ልጅ አትወደውም ይባላል። ያኗኗር ነገሩ ደግሞ ከፍ ያለውን እናት እንኳን የሱን አይነት ሳቅ ትስቃለች ይባላል። በሳቅ እንኳን ታዳላለች። ስለዚህ ኑሮ ሰውን ይለያየዋልና የተለያዩ ገጣሚያንም ምንም ስለ ኑሮ ብዙ ብለዋል፣ ብዙ ተብለዋል። የኑሮ ነገር ያው ኑሮ ነው፣ ታውቁታላችሁ። ስለዚህ ሁሉም የሚጥረው የሚለፋው ኑሮውን ምን ለማድረግ ነው? ለመቀየር ነው። የሚጠበቅ ያኗኗር ዘይቤ አለ። ግን እኛ ሐዋርያው ጳውሎስ እንደሚለው እኛ ግን ይሄ የመኖር ነገር ገብቶናል ይላል። እና ጻድቅ በየትኛውም በሃይ ክላስም አይደል፣ በሚድል ክላስም አይደል፣ በሎ ክላስም አይደለም የሚኖረው። ጻድቅ የሚኖረው በእምነት ነው ይላል። ይሄ ማለት ምን ማለት ነው? ጻድቅ ወይም ደግሞ የእምነት ሰው ከሃይ ክላስም ከሚድል ክላስም ከሎ ክላስም በላይ ነው ማለት ነው። በቃ ምክንያቱም ሃይ ክላስ የማያገኘውን ሚድል ክላስ የማያገኘውን ሎ ክላስ የሚባለው የሚያገኘውን ሁሉ በላይ ይኖራል። እሱ የማያገኘውን ሁሉ ምን ይላል? ያገኛል ይላል። አሁን ማን ነው የካናዳ ሲስተምን ስታዩት የአኗኗር ስታንዳርዱን ሲያወጡት ሃይ ክላስ፣ ሚድል ክላስ፣ ሎ ክላሱ ላይ እንደዚህ ልክ እንደ ሐዋርያት ዘመን በሶስት ደረጃ አስቀምጠውት ምንድነው የሚያደርጉት? ከሃይ ክላሱ ብዙ ታክስ ይቀሙና ለሎ ክላሱ ይሰጣሉ። ሚድል ክላሱ ላይ ደግሞ ትንሽ ጨረፍ ያረጉትና በተቻለ መጠን እኩል ለማድረግ አኗኗሩን አንድ
ሎ ክላስ ያለ ልጅና ሃይ ክላስ ያለ ልጅ እኩል ሳይኮሎጂ እንዲኖራቸው እኩል እንዲጠቀሙ መንግስት ከሃይ ክላሱ ሰውዬ የወሰደውን ታክስ ለሎ ክላሱ ልጅ ይከፍልለትና እኩል ስኬት ማድረግ ቢፈልጉ የሆነ መዝናኛ ቦታ የሆነ ነገር ባላንስ ለማድረግ ይታገላሉ። ስለዚህ ምን ልላችሁ ነው ይሄንን ትንታኔ እንደው ለመግቢያ ዝም ብዬ ዳርዳሩን ምዞርላችሁ የመኖር አቅጣጫችን ወደ ተሻለ ሌቭል ከፍ እንዲል የሚያደርገው የትኛውም የመንግስት መዋቅር አይደለም። የትኛውም የኔና የናንተ ማላብና ጥረት አይደለም። ኑሯችንን ወደ ላይ ከፍ የሚያደርገው እምነት ነው የሚለው መጽሐፍ ቅዱስ። ስለዚህ የጻድቅ መኖሪያው እምነቱ ነው ይላል። ስለዚህ መኖሪያ ነው እምነት። ስለዚህ የምንኖረው በምንድን ነው? በእምነት ነው። ይሄ ማለት ምን ማለት ነው? እምነት የሚባለው ነገር እንዲህ ፍትት ብሎ ሊገባን ያስፈልጋል። ውስጡ ያለው ነገር አንድ እንደ ቀልድ ነገር አለ። የሙዝን ማንነት የማያውቅ ሰው ሙዝን አገኘ። በስሎ ነው ያገኘው። ስለዚህ እንዴት ያደርገው? እንዲህ ሊገምጠው እንትኑ ከበሮ ሃርድ ነው። ስለዚህ አንድ ሰው ሲመጣ ጠራና እንካስት ይሄን ነገር ፍታና ስጠኝ አለው ይባላል። እና ሲፈታው ከውስጡ ምን ወጣ? እምነት ወጣ። ከውስጡ ሙዝ ወጣ፣ የሚበላው ማለት ነው። ስለዚህ ምን ለማለት ነው? እምነት እንዲህ ከተፈታልን ከተገለጠልን ውስጡ የተሸከመው ለኔና ለናንተ እግዚአብሔር ያዘጋጀው የከበረ ነገር እዛ ውስጥ ነው ያለው። እሱን ስናገኝ ነው ኑሮ የሚጀመረው። ስለዚህ በመንፈሳዊ ዓለም ውስጥ ስንንቀሳቀስ የእምነት መንፈስ የእምነት ሚስጥር እስካልገባን ጊዜ ድረስ ኑሮን ማጣጣም አንችልም። ኑሮ ምን እንደሆነ አይገባንም። በፍጹም ልናቀው አንችልም። ግን ሲገለጥልን ሲበራልን እምነት ሲገለጥልን ኑሮ ያን ጊዜ ይገባናል። መኖር ጀመርኩ የምንለው ያኔ ነው። ስለዚህ የጻድቅ በክርስቶስ ዳግም የተወለዱ ሰዎች መኖሪያ አድራሻቸው እምነት ነው። ስለዚህ የምንኖረው በምንም አይደለም፣ በእምነት ነው። እስቲ አንድ ሰው አሜን ይበል። ስለዚህ ዛሬ በዚህ ዙሪያ ላይ ነው የምቆየው ማለት ነው። ይሄንን ስነግራችሁ ወደ ቀጣዩ ምዕራፍ 10 ነው ይሄን የሚናገረው። ምዕራፍ 11 ላይ ይሄ ከሆነ እምነት ምንድነው የሚያደርገው? እምነት ምንድነው? እምነት የምንን ነገር የያዘ ነው የሚለውን አንድ በአንድ መናገር እጀምራለሁ ማለት ነው። ስለዚህ ወደ ምዕራፍ 11 እንግዲህ ስመጣ የኔና የናንተ መኖሪያ እምነት ከሆነ ይህ እምነት የሚባለው ነገር በጣም ያስፈልገናል። የምንኖረውም በምንድነው? በእምነት ነው። መጽሐፍ ቅዱስ ጻድቅ በእምነቱ በሕይወት ይኖራል። ልብ በሉ፣ ጻድቅ የተሰጠው ነገር እምነት ነው። በጣም የሚገርማችሁ በእምነት መኖር ካልጀመረ ደግሞ ቃሉ እንደሚናገር ምንድነው እያለ የሚናገረው? ጻድቅ በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ነፍሴ በሱ ደስ አትሰኝበትም። ያ ማለት ምን ማለት ነው? በእምነት መኖር ካልጀመርን እያፈገፈግን ነው ማለት ነው። እያፈገፈግን ከሆነ ደግሞ እግዚአብሔር በእኛ ደስ እየተሰኘ አይደለም ማለት ነው። ስለዚህ ምንኖረው በእምነት ነው። በእምነት ስንኖር እግዚአብሔርን ደስ እናሰኛለን። በእምነት ካልኖርን ደግሞ እያፈገፈግን ነው። ካፈገፈግን እግዚአብሔር በእኛ ምን እያለ ነው? እያዘነ ነው። ስለዚህ ያለ እምነት ኑሮ አማራጭ የሌለው ነገር ነው ማለት ነው። ስለዚህ ወደድንም ጠላንም በእምነት መኖር ግዴታችን ነው፣ አማራጭ እንኳን አይደለም። ስለዚህ አጠገባችሁ ያለውን ሰው በእምነት መኖር ግዴታ ነው በሉት። ኮስተር በሉና ድገሙለት። በቃ አለቀ። ይሄ እንትን እኖራለሁ ግድ የለም ኦኬ እግዚአብሔር እንትኑ ይመጣልኛል፣ በብሬ እኖራለሁ፣ በገንዘብ እኖራለሁ፣ በዘመድ እኖራለሁ፣ በሀገር እኖራለሁ አይቻልም። በቃ ፍጥጥ ያለ ድርቅ ያለ ግጥጥ ያለው ነገር በእምነት መኖር ነው። አለቀ። ስለዚህ ፕራክቲስ ማድረግ ኤክሰርሳይዝ ማድረግ ያለብን ምንን ነው? እምነትን ነው። ኧረ አሜን። እስኪ አሜን ባካችሁ። ስለዚህ እኛ ግን
ነፍሳቸውን ሊያድኑ። ነፍሳችን ራሱ ምትድነው በእምነት ነው። በእምነት ከሚያምኑት ነን እንጂ ሊያጠፉ ከሚያፈገፍጉት አይደለንም ይላል። አለማመን ጥፋትን ሁሉ ያመጣል ማለት ነው። ስለዚህ እግዚአብሔር በኢየሱስ ክርስቶስም በእምነት ህይወታችንን ይሙላው። አሜን፣ ይሙላው። እንግዲህ ይሄ ከሆነ እምነት ምንድነው የሚለውን መጽሐፍ ቅዱስ አንድ በአንድ እየተነተነ ያስቀምጣል። የመጀመሪያው እዚህ ምዕራፍ 11 ቁጥር 1 ላይ አንደኛ እምነት ብሎ የሚያስቀምጠው ምንድነው? እምነት ተስፋ የምናደርገውን ነገር የሚያስረግጥልን ነው ይላል። ልብ በሉ፣ ተስፋ ለአንድ አማኝ ወሳኝ ነው። ያለ ተስፋ መኖር አይቻልም። ተስፋ ወሳኝ ነው። ተስፋ ባይኖር ማንም መኖር አይችልም። እግዚአብሔር መጽሐፍ ቅዱስ እንደሚነግረንም ይሄ የአእምሮአችን ክፍል፣ አእምሮአችን፣ አስተሳሰባችን፣ የነፍሳችን ፓርትን ከማናቸውም ዳውን ከመሆን ዲስከሬጅ ከመሆን የሚጠብቀን ሆፕ ነው፣ ተስፋ ነው። ተስፋ ነው። አሁን አሜሪካን ሀገር እንደምታውቁት በጣም ብዙ ሀብታሞች አሉ፣ ቢሊየንስ። በተለይ ቴክሳስ ላይ በጣም ሀብት እንደ አፈር ያለበት ሀገር ነው። ብዙ ባለጠጎች አሉ፣ ግን ተስፋ ያጣሉ። ገንዘብ ተሸክመው ተስፋ ይቆርጣሉ። እዚህ አእምሮአቸው ውስጥ ተስፋ ይጠፋል። ስለዚህ ሱሳይድ ያደርጋሉ። ሌላ ስቴት አለ፣ ተስፋ ሲቆርጡ መንግስት ፋሲሊቴት ያደረገላቸው ምን አድርገው መሞት እፈልጋለሁ ሲሉ ፈርመው እንዲሞቱ። ተስፋ መቁረጥ። እምነት ግን ምን ያደርጋል ይላል? የመጀመሪያው ስራ ተስፋ የተባለው ነገር እንዲኖራችሁ አእምሮአችሁን ኮንትሮል ያደርጋል ይላል። ስለዚህ እምነት ሲበዛ ሱሳይድ ይቀንሳል ማለት ነው። ደግሞ በጣም የሚገርማችሁ እነዚህ ሱሳይድ የሚያደርጉ ሰዎች ሱሳይድ ማድረጋቸው እንዳይታወቅባቸው እንዴት ስማርት መሰሏችሁ? ነገ ሊያደርጉ ሱሳይድ ዛሬ ጨዋ ሰው ከእናንተ ጋር የመጨረሻ ስንብት አታውቋቸው። እኔ አንዲት ገጠመችኝ፣ በጣም ልቤ ተሰበረ። ከፕሮግራም በኋላ አግኝቻት ጸልይላት፣ ልዩ ሆነች። ልዩ ለካሷ እያደባች ሆፕ አታለች፣ ተስፋ አታለች። በማግስቱ ባልተጠበቀ ዛሬ ምን አገኛት? ሰው ሁሉ ነው ያለው፣ እንደ ነገ ሄዳ ራሷን ሱሳይድ አረገች። አታቋቸውም። ሱሳይድ የሚያደርጉ ሰው፣ ተስፋ የቆረጡ ሰዎች በቃ የሚታያቸው ጥፋት ነው፣ ሞት ነው። ስለዚህ መፍትሄው ምንድነው? ሰው ሁሉ በእምነት ከተሞላ ተስፋ መቁረጥ የሚባል ከህይወቱ ይጠፋል። ስለዚህ እምነት ጉልበቱ ተስፋ የምታደርጉት ነገር እንዲኖራችሁ ያደርጋል። አሁን ራስ ማጥፋት ከምን የመጣ ነው? ተስፋ የምታደርጉት ነገር ይጠፋል፣ ሁሉ ነገር ይጠፋል። መጽሐፍ ቅዱስ ግን ምን ይላል? አእምሮአችንን ተስፋ መቁረጥን፣ ይሄ ዳውን የሚያደርግን በቃ ልሂድ፣ ልሰናበት፣ የኔ ነገር አበቃ፣ አልችልም፣ አይሆንም የምትሉት ነገር እንዳይኖር ተስፋ እንዲኖራችሁ፣ ተስፋ እንዳላችሁ በደንብ አድርጎ አእምሮአችሁ ውስጥ ተስፋን ይስልላችኋል። ስለዚህ ስታዩ ተስፋችሁ ትልቅ ነው። ነው ይታየኛል፣ ሁሌ በተስፋ ነው የምኖር እና መጽሐፍ ቅዱስ ተስፋ የምናደርገው ነገር የሚያስረግጥ ይላል። ይሄ ማለት ረከት አድርጎ እውን ነው ይላል። አንተ ታላቅ ሰው መሆንህ እውን ነው ይላል። አንተ ፕሮስፐር ማድረግህ እውን ነው ይላል። አንተ እንዲህ ይምጣ እውን ነው። ይሄ ሆፕ የምታደርገው፣ ይሄ ቪዥን ያደረከው፣ ቪዥዋላይዝ ያደረከው፣ ያስ ከፊትህ ጎል ብለህ ያስቀመጥከው ነገር እየመጣ ነው የሚልህ ፌዝ ነው ይላል። ያ እምነት የሚያደርገው ምንድነው? ተስፋ ይሞላል፣ ተስፋ ይመጣል፣ ተስፋ ይፈጸማል። አይቀሬ ነው። በፍጹም ግድ የለህም። ቀለቀለ እውነት ሌሊት ለሌሊት ዕውቀትን ትናገራለች፣ እየመጣ ነው ይላል። ኧረ ሃሌሉያ! እስኪ አሜን ባካችሁ። የእምነት ሰው በተስፋ ይሄ ይሆናል ብላችሁ አታፈገፍጉም። ነው አገኘዋለሁ፣ ወርሰዋል፣ የኔ ነው፣ እግዚአብሔር ያመጣ። ያንን አቅም ውስጣችሁ ይገነባል ነው። አንድ ነገር ወደ ለእናንተ ከመሆኑ በፊት መጀመሪያ እኮ ዘር ነው። ስለዚህ ዘሩ ገዝፎ አድጎ እንዲመጣ አቅም የሚሰጠው ሆፕ ነው የሚለው። ምክንያቱም ዘር ነው። ይኸውላችሁ ለትንሽ ነገር ትልቅ ከሆናችሁ ትልቅነትን መቼም አታዩት። ሁሉ ነገር ትንሽ
ሆኖ ነው የሚመጣው። ትንሿ ነገር እናንተን ትልቅ ልታረግ ስትመጣ እናንተ ለትንሿ ነገር አብራችሁ ትንሽ ካልሆናችሁ ትልቅነትን አታዩት። ተስፋ ትንሿን ይዞ ታድጋለች፣ ትበዛለች፣ ትሄዳለች፣ ትመጣለች፣ ትሆናለች ብሎ አእምሮውን ኮንትሮል ያደርጋል ዳውን እንዳትሆን። ስለዚህ ብዙ ሰው ትንሽ ነገር ሲመጣ ትልቅ ስለሚጠብቅ ትንሹን ነገር እየናቀ ሲሄድ ትልቅነትን ሳይ ነው ዘመኑ የሚጨርሰው። ተስፋ ግን ግድ የለህም ቁም እዚህ ጋር ይልሃል፣ ያስረግጣል። እቺ ትንሽ ዋዛ እንዳትመስልህ ይላል። እቺ ትንሽ ጅማሬ ዋዛ እንዳትመስልህ ትልቅ ፍጻሜን ተሸክማለች። ስለዚህ እቺ ትንሿ ትልቅ ልታረግ ነው። ረፍ፣ ጠብቅ፣ ረፍ፣ ቁም፣ ተመልከት፣ አይዞ። አሁን ያለህበት ሲቹዌሽን እንደዚህ እንዳይመስልህ። አረ ሃሌሉያ። እኔ እዚህ ሀገር እያለሁ ድሮ ክፍለ ሀገር ምናምን ሳገለግል አንዳንዴ ለማገልገል ሄደን ትራንስፖርት ዝናብ ይዘንብና እንቀራለን። ስለዚህ አማራጩ በእግር መጓዝ ነው፣ ረጅም ኪሎ ሜትር። ያኔ ሆፕ ተስፋ ምን ይላል? ግድ የለህም ይላል። እቺ ጥቂት ጅማሬ ነች። አንድ ቀን በተለያዩ አገሮች በፕሌን ስትሄድ ሰማዩን አሉ ስበር። ተስፋ ነው። ያ እምነት ነው እንደዛ የሚያደርጋችሁ እንጂ እምነት ካደለ ጌታ ሆይ እኔ በዚህ ጭቃ ውስጥ በዚህ እንትን ውስጥ እንዲህ የምታደርገኝ ከዚህ ክብር አውጥተህ ካልክ እያፈገፈክ ነው። ጭቃ አይደለም ወንዝ ይወስድሃል። ስለዚህ ባለህበት ነገር እርካ። ፌዝ እንደዛ ነው የሚያደርገው። በቃ እደርሳለሁ፣ እገባለሁ፣ እወርሳለሁ፣ የኔ ነው፣ ማንም አያስቆመኝ፣ እሄዳለሁ ትላለህ። ሃሌሉያ። እስኪ አሜን ባካችሁ። ስለዚህ እምነት ያን ተስፋ የምታደርገው ነገር እውን እንደሚሆን የሚያስረዳ ትልቅ የእግዚአብሔር መለኮታዊ ጥበብ ነው የሚለው። ስለዚህ እምነት እንደሚባለው ኔሚት ክሌሚት ምናምን ሚራክል ፈለቀ ወጣ ወረደ ብቻ አይደለም። እምነት መጽሐፍ ቅዱስ ይሄንን ነው ማለት ሆፕ ነው፣ ተስፋ ነው። ተስፋ የምታረገው ነገር ያስረግጣል ይላል። ስለዚህ አሁን በዚህ ቃል መሰረት እኔ አንድ ነገር በውስጣችሁ እንዲጸነስ ፈልጋለሁ። እስቲ አሁን አንድ ነገር ሆፕ አድርጉ፣ ተስፋ አድርጉ። ምንም በሌለበት ተስፋ አድርጉ። ያ ነገር እየከሰፈ እንዲህ ነው የሚለው መጽሐፍ ቅዱስ። የጻድቃን መንገድ እንደ ንጋት ፀሐይ ነው፣ ሙሉ ቀን እስከሚሆን ድረስ እየጨመረ ይውላችሁ። ተስፋ ይልና ያ ተስፋ የምታደርጉትን ነገር ማንነታችሁ ያደርገዋል። ማንነት ከሆነ አንድ ነገር መላቀቅ ከባድ ነው። ሂድ ብትለውም አይሄድም። የፈለክ ብትለው ለምን? ማንነት ሆኗል። ስለዚህ ተስፋ አድርጋችሁ አሁን አንድ ነገር ሳሉ፣ በቃል ውስጥ አንድ ነገር እዩ፣ ነጋችሁን በተስፋ ላይ አድርጉ። ያ ተስፋ አንድ ቀን ወደ ገሃድ ይገለጣል፣ ወደ ገሃድ ይመጣል። ስለዚህ እግዚአብሔር በተስፋ ይሙላችሁ፣ ይታያችሁ። ይውላችሁ እንደዚህ ፊታችሁ ላይ ሳሉት። የከበረ ነገር አሁን በዚህ በኑሮ ደረጃ እንኳን ሳሉት። የተሻለ ሰፈር ሳሉት፣ የተሻለ ቤት ሳሉት፣ የተሻለ መኪና ሳሉት፣ የተሻለ ኢንካም ሳሉት፣ የተሻለ ሰዎችን ሰፖርት ስታደርጉ ሳሉት፣ ተቀብታችሁ ለቤተ ክርስቲያን ጥቅም ላይ ራሳችሁን ስታውሉ ሳሉት፣ ለብዙዎች እረፍት ስትሆኑ ሆፕ ነው። አንድ ቀን ስትሉ ማንም አላያችሁ፣ እናንተና ሰማይ ነው የሚነጋገረው። ከዛ እግዚአብሔር በፕሮሰስ አእምሯችሁን ዴቨሎፕ እያደረገ እያሳደገ ተረግጧል። ተስፋ የምታደርጉት ነገር ተረግጦ ይዟል። አይዞ ይላል። አይቀሬ ነው መሆንህ፣ አይቀሬ ነው መሆንሽ ብሎ አንድ ቀን ነፍሴ ድንገት በከበረ ሰረገላ ላይ ድንገት ነው በአንድ ቀን ትንቢት በሆነ እንትና አንተ ያል ኤክሰርሳይዝ ያላደረከው ነገር ወደ አንተ አይመጣም። ወደ አንተም ቢመጣ አታውቀውም። ማጂክ ነው። እግዚአብሔር በማጂክ ሳይሆን አንተና እሱ በሚኖራችሁ ኢንቲሜሲ ነው ነገሮችን መስራት የሚፈልገው። ስለዚህ በዛ ጉልበት ምን ያደርጋል? ያመጣል። ስለዚህ ሳሉት። አንዳንድ ሰው እኮ ምንም የለውም። የቤት እንኳን ጥሩ ቤት እንኳን ተከራይቶ የመኖር ፕላን የለውም፣ ሆፕ የለውም፣ ተስፋ የለውም።
ዝም ብሎ በቃ ነጋ፣ መሸ፣ ሄደ፣ ሮጠ፣ ገባ። ምን እንደሚሆን አቅም ግን በተስፋ ተሞሉ። በጌታ በኢየሱስ ማንቻራካ በተስፋ ተሞሉ። በተስፋ ተሞሉ። እዩ ጎል አድርጉ ይሆናል። እኔ ያው ምስክር ነኝ። በቃ ያን አደርጋለሁ። ድንገት ይመጣል። ድንገት ይመጣል። አሜን። እስኪ አሜን። የእናንተ ውስጠት በሆፕ መሞላት አለበት። ያለዛ ዘመናችሁ ለቅሶ ነው የሚሆነው። ያም ሲያንኮረኩማችሁ ያም ስትሉ ነው ዘመን የሚያልቀው። ለዚህ አንዳንዴ እኔ ቼክ አደርጋለሁ የጸሎት ርዕስ ሰው ሁሉ በምን የተሞላ ነው? በለቅሶ ጸሎት ይመስላል እንጂ ብሶት ነው፣ ተስፋ መቁረጥ ነው። በዛ አይመለስም። ተስፋ የማደርግ ትመጣለህ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ሕይወት አይጥመኝም ያላንተ ኢየሱስ። ኃያሉ በኃይል ኃያል አደረገኝ፣ ብርቱ በብርታት ብርቱን ያደረገኝ የማርክ እና ከዛ ልሳኗን ማራባራሪ ቦሮቦሮ ሻሪራራ ስትል በቃ ላይፍ እኮ ቅልል ነው። በልዑሉ አምላክ መጠጊያ መኖሬ ሁሉን በሚችለው ጥላ ስር ማደሬ ይሄ ያላስመካ የቱ ያስመካኛል? መታመኛዬ አስጥሎኛል እንዲህ አድርጎ በአንደበቴ ምስጋናን ሞልቶ አስጥሎኛል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ በተስፋ ደስ ይበላችሁ። በተስፋ ይውላችሁ ነገሮች በእጃችሁ ከመግባቱ በፊት ደስተኛ ሁኑ። በተስፋ ደስ ይበላችሁ። እጃችሁ ከገባ በኋላማ እናንተ እንኳን ቀርጦ ያየ ሁሉ ደስ ይለዋል። ሳይገባ ግን ሳይኖር እንጆይ አድርጉ ላይፍን። እንጆይ አሰበጋ እንዲሁ እያያችሁ ገና ሲሆንልኝ ወደፊት ተስፋ እንደዛ አይደለም። ሆኖላል ያ ይሆን የምትሆነው ያሳያል። ሆነ አይዞ እያለ ክብር ለኢየሱስ ይሁን። ኧረ አሜን። ስለዚህ ተስፋ ነው እምነት አንዱ የሚያደርገው። በተስፋ ይሞላችኋል። ተስፈኛ ናችሁ። በቃ ተስፈኛ ናችሁ። ስለዚህ ስትሄዱ፣ ስትቀመጡ፣ ስትነሱ እኔስ ተስፋ አለኝ፣ እኔስ ተስፋ አለኝ፣ እኔ ተስፋ አለኝ፣ እኔ ተስፋ አለኝ፣ የተስፋ ቃል አለኝ። ተስፋዬም አንድ ነው። ተስፋ የሰጠኝ ዞር በል አንተ ክፉ ሂድ ካጠገቤ፣ ራእይን ልጨርስ ልገስግስ ከግቤ፣ ልድረስ እስከ ግቤ። ጌታ ያየልኝን ሄጄ እስክወርሰው መቆም አልፈልግም። ልሂድ ላገልግለው፣ ልሂድ ላገልግለው። አላለቀም ገና በእኔ የጀመረው፣ አላለቀም ገና ባንቺ የጀመረው። ገለል በል ከፊቴ ጌታ ላገልግለው፣ በቃ ላገልግለው። ገና ሕፃን ሳለሁ በትንሽነቴ ወንድሞችን ጠርቶ ረስቶኝ ሳለ አባቴ አምላክ ያስጠርቶ ቅባት ፈሶብኛል ለተለየ ዓላማ እኔን ቀብቶኛል። ስሙን ማን ነው ያሉት? ይህ ያልተገረዘ የእስራኤል ልብ እንዲህ በሰበሰ። ልሂድ ልጋፈጠው በአምላኬ ስም ልምታው፣ በላይ ፈሰሰው ሚዘረር ቅባት ነው። ገና ነው ገና 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 ነው ገና ገና ቅባቱ በኔ ላይ አላለቀምና ይጨምራል ገና ይጨምራል ገና። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ተስፋ ሲኖርህ እንደ ሌላ ሰው አትሆንም። እንደ ሌላ ሰው ነው የምትሆነው። እዚህ ምድር ሰዎች እንደሚሉት ቶሎ ዳውን አትሆንም። ኢኮኖሚው፣ ኑሮ፣ ምኑ መወደዱ ምናምኑ፣ ቤት ተወደደ፣ ኑሮ ተወደደ፣ ኢኮኖሚው እንዲሆነ እንዴት ሊገዛ ነው? እንዴት ሊሆን ነው? ጤፍ 115,000 ገባ ሲል ተስፋ ምን ይላል? አንተ 50,000 ቢገባ ትገዛለህ ይላል። ለውጥ ነው እኮ በጀቱ ከሰማ ምንም እንደዚህ ያለ ስንፍና ካንተ አንደበት አይወጣም። ተስፋ ይሞጣና ትችላለህ።
ኧረ አሜን። እስኪ አሜን ባካችሁ። ክብር ለኢየሱስ ይሁን። እግዚአብሔር በኢየሱስ ስም በተስፋ ይሙላችሁ፣ በተስፋ ደስ ይበላችሁ፣ በተስፋ መንፈስ ያጥለቅልቃችሁ። በኢየሱስ ስም በዚህ በረከት ባረኳችሁ። ስለዚህ እንግዲህ አንደኛው እምነት የሚያደርገው ተስፋ ነው የሚሞላችሁ። በቃ ቤት ስትገባ እንጆይ ታረጋለህ፣ መኝታ ይሞቃል። መንጋጫ የሚባል እዚህ ወደ ደቡብ የምታውቁት አገር ካላችሁ ዘድሮን ኮንፈረንስ አገልግለን 3 ቀን ሞቃለ ያን ሰዓት ነው የሚወርድ እና ከዛ ወደ መኝታ ስንሄድ ይሄ አግዳሚ ወንበር ታውቃላችሁ ካረሳችሁት ማለት ነው። እና አግዳሚ ወንበር ሽማግሌው አግዳሚ ወንበር ደርድሮ እዛ ላይ ነው መኝታ ያዘጋጀልን። ራድ ደግሞ በቆሎ እሸት ነው ያዘጋጀው። በቆሎ እሸት አዘጋጅቶ እንዲህ ሰብሯል። ሰውየው በጣም እንትን ነው ግሪዲ ነው። እና አያት ልጅ መላኩ እቺ በቆሎ እዚህ ገበያ ላይ 50 ሳንቲም ነው የምትሸጠው። ያ ማለት ምን ማለት ነው? 50 ሳንቲም እኔ እየበላህ ነው። ግን ባይሆን በተስፋ እኔ እዛ አግዳሚ ላይ ተኝቼ ይታየኛል። በቃ የተሻለ ማስተር ቤድሩም ውስጥ እንጆይ ሳረግ እንጂ እዛውኛ አንጋጫውኛ ነው ያየው። ያቺ በቆሎ ደግሞ የተሻለ ኦርጋኒክ ሆኖ ምግቦች ስበላ በተስፋ ነበር። ሞላ ጽዋው። አራሜ ተው ዛሬ ያ ተስፋ ሞልቶ በቆሎ እሸት እንኳን እንዳለ ረስቻለሁ። ሃሌሉያ። እስኪ አሜን በሉ ባካችሁ። ስለዚህ ዛሬ ያለው ነገር ጊዜያዊ ነው። በተስፋ አንድ ቀን ይረሳል። አሜን። ይረሳ በኢየሱስ። ሁለተኛው እምነት የሚያደርገው ሁለተኛው ነገር አንደኛው እንግዲህ ይሄ ነው፣ ተስፋ ነው የሚሞላችሁ። ሁለተኛው የማይታየውን ዓለም እንድትረዱ ያደርጋችኋል። የማይታየውን ዓለም እንድትገነዘቡ ያደርጋችኋል። በቃ የእምነት አንዱ ትልቁ ስራ ከዚህኛው ዓለም አውጥቶ የማይታየው ዓለም ውስጥ ያስገባችኋል። ከዚህ በላይ ምን አለ? አለቀ። ሰው ክርስቲያን በዚህ ምድር ላይ ባለው የህይወት እንቅስቃሴው ውጤታማና የድል ህይወትን የሚጀምረው የማይታየው ዓለምን መረዳትና ማየት ከጀመረ ነው። የማይታየው ዓለም ግንዛቤ ካልጨመረ አትድከም። እዚህ ምድር ላይ ትሰቃያለህ። ላስፈራራችሁ አይደለም። ጉልበታችሁ አቅማችሁ የትም ዓለም ኑሩ። እዚህም ሀገር ስቃለ፣ አሜሪካንም ሀገር ስቃለ። እዚህም ሀገር መከራ አለ፣ አሜሪካን ሀገርም መከራ አለ። ግን የሚለየው ሀገሩ ሳይሆን እይታ ነው። እምነት የሚሰራው ትልቁ ስራው ምንድነው ብላችሁ ብትሉ የማይታየውን ዓለም እንድትረዱ ያደርጋል። የማይታየውን ዓለም የምትረዱበትን አቅም ካፓሲቲ ይሞላችኋል። ፌዝ ይሄ ነው ስራው። ፈጽሞ እዚህ ምድር ላይ ያለን ነገር እንድትገነዘቡ አረጋችሁም። የማይታየው ዓለምን በደንብ ያስጎበኛችኋል፣ ያሳያችኋል። የማይታየው ዓለም እኮ ጥልቅ ነው። የማይታየው ዓለም እኮ ገና የሰው አእምሮ ያልተረዳው ያላወቀው ነው። በቤተ ክርስቲያን በኩል በክርስቶስ ነው ለጥቂቶች የተገለጠው። እሱን ያወቁ ብቻ ናቸው በላይኛው ፕሪንሲፕል በመመላለስ የሚታየው ዓለም ላይ ያለን ጫና አምልጠው ከፍ ብለው የሚሄዱት። ያ ሲስተም፣ ያ መዋቅር፣ ያ መረዳት እስካልመጣ ጊዜ ድረስ ላይፍ በትግል ይቀጥላል። ትግሉ የሚያቆመው የማይታየውን ዓለም ስትረዱ ነው። የማይታየው ዓለምን ደግሞ መረዳት የምትችሉት እምነት የሚባለው መንፈስ ውስጣችሁ ሲገባ ነው። ኧረ አሜን። እስኪ አሜን ባካችሁ። አሁን በዚህ በስጋው እንኳን በዚህ በአእምሮ ጥበብ የመጠቀው ሰውዬ ይሄ የመጀመሪያው የዚህ የዓለም የምድር የመጀመሪያው እንግዲህ የሰው ታሪክ ከጀመረ የመጀመሪያው ትሪሊየነር የሚባለው የገባው ኤለን መስክ የሚባለው ይሄ ሰውዬ የሱ ትልቁ ጉልበቱ ምንድነው? የማይታየው ይሄ ላይ ህዋ ላይ ዘዴ ጀመረ፣ ተገለጠለት። ከዛ ነው ሁሉ ነገር። አሁን የሰልፍ ድራይቭ ራሱ ሲስተሙ ከላይ ነው። ስለዚህ እዚህ ምድር ላይ ያለ ማናቸውም ነገር አሁን ከቤቴ ስነሳ አድራሻ ሞላት አለው። እስር አርጋ ከላይ በምትቀበለው አድራሻ አስተማማኝ በሆነ አነዳድ የምፈልግበት አገር ይሁን ቦታ ወስዳ ቆጭ ታረጋኛለች። የሱ
ከላይ የገጠመው ሲስተም ነው። ስለዚህ ሁሉን ከላይ ስለሆነ ምድር ላይ ማንም የሚቋቋመው ጠፋ። በህግ ካላቆሙት ሀገር ይገዛል። በህግ ካላቆሙት የማይወስደው ነገር የለም። አሁን ሀብቱን ሁሉ ጥርግርግ አድርጎ ደራሱ ለምን ላይ ስለገባ። ይሄ ለቤተ ክርስቲያን ተሰጥቶ ነበረ። ሁላችንም ምድር ላይ ድረስን። አክሲደንቱ፣ ግጭቱ፣ እርስ በርስ ጦርነቱ፣ ምኑ ወደ ላይ ከስትወጡ ከላይ ስታዩ ሁሉ ነገር ትንሽ ነው። እስቲ በፕሌን ወደ ላይ ውጡ። ወደ ላይ ስታዩ ትልቁ ነገር ያነሰ ሄደ። ከዛ ላይ ከገባ በኋላ ያለው ግራቪቲው፣ አውሮፕላኑ መንገጫገጩ፣ ምኑ ሁሉ ልቅቅ ያደርገውና መሄዱ እንኳን ሳያስታውቀን እኔ እንቅልፌ አንደኛ የሚመጣው ላይ ስደርስ ብዬ እንቅልፍ ምተኛው ላይ ነው። እናንተ ላይ እንዴት ያስተኛል? ወደ ላይ ግን የሚያወጣችሁ ማን ነው ይላል? ፌዝ ነው ይላል። አምላክ ሌላ በስሞ እንዳይመስላችሁ። የእምነት መንፈስ ውስጣችሁ ሲገባ አትታገሉ። ትግል የለም። ላይፍ በትግል አይደለም። ላይፍ በመግፋት አይደለም፣ በመንዳት ነው። እንድትነዱ የሚያደርጋችሁ ፌዝ ነው። እምነት ወደ ላይ ያወጣ። ስለዚህ ምንም ስትራግል የለም። ነገሩ በራሱ ተሰርቶ ይመጣል። ለምን? የማይታየው ዓለም በጣም ኃይለኛ፣ የማይታየው ዓለም በጣም ጉልበታም፣ የማይታየው ዓለም ማንም የሚታየው ዓለም ውስጥ ያለ ኃይል አይቋቋመው። የማይታየው ዓለም በጣም ከሰው አእምሮ በላይ ነው። ስለዚህ እምነት የሚያደርገው ምንድነው? እዚህ ምድር ላይ ያለን ነገር አይደለም፣ ከላይ ያለውን ነገር እንድትረዱ ያደርጋቸዋል። ይሁላችሁ የእምነት ሰዎች ለዚህ እኮ ነው አሁን መጣና ማን ነው ያ ነብዩ መጣና ኤልሳ እንደዚህ ያለ በራብ በዋጥም በምትሰቃዩበት ጊዜ ከላይ ነው ያየው። ደመናም የለም ነፋስም የለም፣ እነሆ ይህን ሸለቆ ውሃ ይሞላል። እንዴት? ማቀው ነገር የለም። እዚህ ነው ችግር እንጂ እኔ ላይ ነው ያለሁት፣ እከፍተዋለሁ። ኧረ አሜን። ላይ ስትገቡ እዚህ ምድር ላይ ያለ ችግር አይታያችሁም። ለምን? ለዚህ ምድሩም ራሱ ችግር መፍትሄ የምትሆኑት እናንተ ነው። ለምን? ከላይ ያለው ኃይል የታችሁን ኃይል ይቆጣጠራል። ለምን? የላይኛውን የሚቋቋም ጉልበት የለም። ስለዚህ እመኑ፣ እምነት ውስጥ ግቡ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የተባለውን ይሄን እምነት ውስጣችሁ ብታስገቡ የማይታየው ዓለም ውስጥ ወስዶ ቆጭ ያደርጋችሁ። ስለዚህ እምነት የእምነት ስራው የማይታየው ዓለም ውስጥ ያለውን መረዳት እንድትችሉ ማድረግ። ይሄ በሰው ትምህርት ሊሆን አይችልም። ቢባል ይሄ አእምሮ ስላለ ብሎክ አድርጎ ይመልሳል። ግን እናንተ እርምጃ ወስዳችሁ እምነት የሚባለው መንፈስን ስትቀበሉ ይወስድና የማይታየው ዓለም ውስጥ ያስገባችኋል። ሐዋርያው እንዳለው እስከ 3ኛ ሰማይ ተነጠቁ። እዛ የሰማሁትን ቃላት በዚህ በአእምሮ ለመግለጥ በቋንቋ ለመግለጥ ይከብዳል አለ። ለምን? የማይታየው ዓለም ውስጥ ያለውን እውነት የምታዩበትን አክሰስ ጌታ ሰጥቷችኋል። ይህን አክሰሱን ተጠቀሙ፣ ኪውን ተጠቀሙ። እሱ ምንድነው? እምነት ነው። እዛ ከገባችሁ በቃ እንዴት እንደሆነ አልታወቅም። ነገሮች ብቻ ተቀይረው ነው የምታገኙት። እዛ ዓለም ውስጥ ያሉት ነገሮች በጣም አስደማሚ፣ አስገራሚ ናቸው። በጣም ከባድ ናቸው። እሱን ግን የምናይበት ኃይል ተሰጥቶናል። እምነት የሚሰራው ይሄንን ነው። የማይታየውን ዓለም እንድናይ ያደርገናል፣ እንድንረዳ ያደርገናል። ስለዚህ ይሄ የእምነት መንፈስ በኢየሱስ ስም ይግባባችሁ። ህዝብ ይሄ ከገባው፣ አማኝ ይሄ ከገባው፣ ቤተክርስቲያን ይሄ ከገባት ውስጧ ያሉ ትውልዶች ዋው ሰማይ የሚያስከፍቱ ናቸው እኮ። ኤልያስ የሰማይ ምስጢር ስለገባው የማይታየው ዓለም ስለተገለጠለት ይኸውልህ ከምናገረው ቃል በስተቀር አንዳች ነገር አይሆንም አለ። ለምን? ንግግሩ ከላይ ነው። ከላይ ሰማ፣ ከላይ አየ፣ ከላይ ተመለከተና እነሆ 3 ዓመት ተኩል አዘጋለዋል፣ 3 ዓመት ተኩል እከፍታለዋል። አይቷላ ነገሮች ማነው ስሙ ኖህ የተባለው ሰው እኮ በእምነት ስለማይታየውን አይቶ ምን ብሏል ይላል? ጸንቷል ይላል። ኖህ እነሆ ከማይታየው ዓለም ዝናብ ሲመጣ ጎርፍ ሲመጣ አየ። ስለዚህ በእምነት አዘጋጀ። የማይታየው ዓለም ውስጥ ያለውን እውነት ቶሎ የሚያዩ ሰዎች እዚህ ምድር ላይ በዝግጅት የሚኖሩ ናቸው። የሚመጣውን CNN አይነግራቸውም፣ ኢቲቪ አይነግራቸውም፣ ማንም አይነግራቸውም። ራሳቸው አስቀድመው ያውቁታል። ለምን? አንቴናቸው፣ ሪሲቨራቸው፣ ይሄ ሩሚና ቱሚማቸው ሁሌ ሬዲ ነው። ያ ቃል ሳይን አላቸው።
በማንም አይነዱም። ያቁታል። ሴንሰር አላቸው። ወዲያው ሴንስ ያደርጉታል። ይሄን የሚያደርጋቸው ማን ነው? ፌዝ። እስቲ ባንድ ድምፅ ፌዝ በሉ እባክህ። ቃሱ ቁጭ ነው ማለት ይሄ እንደ ቁጭ ብላችሁ ከሰው ጋር ያያችሁ ነው የምትሄዱት። በቃ እዛ ዓለም ውስጥ ገብታችሁ ላቅ ብላችሁ ደስ ብላችሁ ነው እንጂ የምታረጉት እንጂ እዚህ ምድር ላይ ያለ ኑሮ እየከበደ ችግር እየጸና የድንኳን እያላችሁ አትለው። ከፍ ያለውን ነገር ታያላችሁ። ኧረ አሜን። ላቅ ያለው ይታያችኋል። ለካ እንጂ ነው የምታረጉት። ለካ ያስረሳል ችግር ጥያቄ ኑሮ ሳስብ ጌታ ጠገብ ብላችሁ አይናችሁ ልጎረጥረጥ ነው የሚለው። ሃሌሉያ ዋይ ሃሌሉያ ያ ብቻችሁን በቃ እንጆይ ነው የምታረጉት። ሃሌሉያ። ያለዛ እቺ 70-80 ዓመት ውጋ ንቀል ተፈታ ታሰር ሂድ ና ከዱባይ ከአረብ ከሱዳን ከሳውዲ እያልክ መኖርን በጣም ከባድ ነው። ህልውና እያልክ ነው መኖር። መገኘት ሰማይ ነው ስታይ እሱ ነው ያስጮኸኛል ጠዋትና ማታ። ዝም አትሉም። አላቆምም ማንኳኳቴን መገኘት እስኪ ሞላው ቤቴ መገኘት እስኪ ሞላው ቤቴ ህልውና እስኪ ሞላው ቤቴ። አውቀዋለሁ ጠረን ታሸታለህ። ራሱ እምነት ይወስድና ያሸትታል። መዓዛ ይለያል ጌታ እሱን ሳስብ ረሳለሁ ምድር ላይ መኖሬንም ላፍታ እረፍት አልሰጣቸው ለዓይኖቼ ሽፋሽፍት እስኪያዩ ያንተን መገኘት ለዘቴ የሚመከድ እንጀጁደችና ናፍቆቱ አንተ ነህና ትዝታዬ መከታዬ አለኝታዬ መከታዬ አንተ ካለ ሁሉም አለ። ይሰማኛል ምንም እንዳልጎደለ ይሰማኛል ህልውና ይሰማኛል መገኘቱ ደስ እንጆይ ነው የምታረጉት። የእምነት ሰው ወይም መንፈሳዊ ሰው ታውቁታላችሁ። እንዲሁ ሴንስ ታረጋ አጠገባችሁ ሲኖር መንፈሳዊነት ተሰማችኋል። ለምን? የሰማይ ፕሬዘንስ የማይታየው ዓለም ፕሬዘንስ ኦልሬዲ አብሮ ስላለ እናንተንም ነካ ያረጋችኋል። ስለዚህ ሳታውቁት ማርያም እኮ እዛ ኤልሳቤጥ ቤት ስትገባ ውስጡ መጥምቁ ዮሐንስ እዛ አይደል ተሞላ የሚለው እዛ ውስጥ ሆኖ ሰማይ ኃይለኛ ነው። አሁን እኮ ተመተ አድገ ጌታን ተመረ ደህንነት ተመረ እጅ ተጭኖ እግር ተጭኖ ልሳና ለሞላ ያልክ ስንት አለ። እዚህ ጉባኤ የላችሁም። ሃሌሉያ። ግን ይህ የእምነት ኃይል፣ ይህ የእምነት ጉልበት፣ ይህ የእምነት መንፈስ ውስጣችሁ ሲገባ የሚሆነው የማይታየው መረዳት ትጀምራል። ማንም አትንግዳናናና አውቀዋለሁ። ይታወቃችኋል። ሰውነታችሁ ላይ ፊታችሁ ላይ ይታወቃል። ወዛችሁ መረካችሁ ጨፍ ያለ ነው። ቡቆቅሌ ናችሁ። ታምራላችሁ። ምክንያቱም የሰው ውበቱ ውስጡ ነው። ውስጣችሁ ሲገባ ከውስጣችሁ ቡለቅ ያለ ይወጣል። ያዜ የሰማይ ሞገስ፣ የሰማይ ቅባት፣ የሰማይ ኃይል፣ የሰማይ ጠረን ክብብብብብ ያደርጋችሁ። ስለዚህ ነጠላ አትሆኑም። እንዲህ ሁክ ምናምን ነገር አትሆኑም። ሰዎች አይታችሁ አይልም። እናንተን ሳይሆን ደስ ትላላችሁ። ስትናገሩ ብትሉ አይጠግቡም። ባልን ሚስት አትጠግበው። ሚስት ባልን እስቲ አውሪ ቀጥል ልጆች ግጥቅጥቅጥ። ለምን? የሰማይ ወንዝ ነው ካንደበታችሁ የሚፈልቀው። ሰማይን ስለነካችሁ የዚህ ምድር ቋንቋ አይደለም የሚወርደው፣ እንደ ወለላ ማር የሆነ ቃል ነው። ስለዚህ እምነትን ተለማመዱ። እምነትን ኤክሰርሳይዝ አድርጉ። በእምነት ውጡ፣ በእምነት ግቡ፣ በእምነት ኑሩ፣ በእምነት ተንቀሳቀሱ። እግዚአብሔርን እዩ፣ ከእግዚአብሔር ጋር ኮኔክት አድርጉ። ከዚህ ምድር ሐሳብ ውጡ፣ ከምድራዊነት ውጡ፣ ከዚህ ምድር ሐሳብ ተላቀቁ። በእምነት ተመላለሱ። ኧረ አሜን። እስኪ አሜን ባካችሁ። ዝም ብላችሁ የምድር በቃ ሲወሩ እንዳይመስላችሁ እዚህ ምድር ላይ ብትዞሩ የዓለምን የመዞር ነገር ቢያጋጥማችሁ ምድር በራሷ የሰራችው ነገር በጣም አስደማሚና አስገራሚ ማዕት ነገር አይታችሁ
ማጠግቡት ምድራዊ የሆነ ማዕት ነገር አለ። ግን እሱን የሚያስረሳ የሰማይ ኃይል አለ፣ የሰማይ መንገድ አለ፣ የሰማይ ጥበብ አለ። ስለዚህ በአጭሩ እምነት የማይታየውን ዓለም እንድትረዱ ያደርጋችኋል። ቁጥር 2 ተስማማችሁ? ክብር ለኢየሱስ። ሃሌሉያ አሜን። እምነት በሶስተኛ ሁሉ ነገር በእግዚአብሔር ቃል እንደተፈጠረ ይነግራችኋል፣ እንደሚፈጠርም ያስተምራችኋል። ምንም ከቃል ውጭ እንዳይደለ ይነግራችኋል። በቃ የእምነት ጉልበቱ ይሄ ነው። ሁሉ በሱ ነው የሚሆነው ይላችኋል። ሁሉ በቃ አትልከም ይልሃል። ብዙ ከመሄድ ግድ የለህም ጊዜህን ቆጥብ ይልሃል። አሜን። አንድ ቃል ይበቃሃል ይልሃል። በቃ ያንተን ምዕራፍ ለማስተካከል መድከም የለብህም ይልሃል። ማላብ የለብህም። ማላብ እርግማን ነው ይልሃል። አንድ ቃል ይበቃል ይልሃል። አንድ ቃል። ይሄው ቃሉ ሲናገር ዓለሞች በእግዚአብሔር ቃል እንደተዘጋጁ ይላል። ዓለሞች፣ ይሄ የሚታየው ዓለም በእግዚአብሔር ቃል ነው የተዘጋጀው። ዓለምን ያዘጋጀ ቃል ያንተን ነገር እንዴት አዘጋጅ ብሎ የሚነግርህ ዘመድ ጓደኛ አይደለም፣ እምነት ይነግርሃል። ዓለምን የፈጠረ ያንተን ነገርማ ይፈጥራል ይላል። ዓለምን ይኸው በእጅ ሰጥቻለሁ ይላል። ቃል ብቻ ተናገር። ስለዚህ እንድትናገረው ጠዋት የኮንፌስ እያስደረገ ነበር። ታያላችሁ። ለጥቂት ጊዜ ነው ይሄ ቃል ተነግሮ አንድ ቀን ሜጋ ቸርች ይወለዳል። ሜጋ እዚህ ውስጥ የተናገሩ ሜጋ ትልልቅ የሆኑ ዓለም አቀፍ ቢዝነስ ውስጥ ኮምፒት የሚያደርጉ ሰዎች ብቅ ይላሉ። እንዴ አይታወቅም። ቃል የእግዚአብሔር ቃል። እኔ አሁን የራሴ ነገር ይገርመኛል። ምንም ትቢያውን የትም ማልታወቅ ማንም ከሰው የማይቆጥር ቃል ስናገር ነጭ ሳይ እነዚህ ነጮች አንድ ቀን አስተዳደራለሁ እላለሁ። ልቤ አንድ ሰው ያላስተዳደርኩ ነጭ አስተዳደር ቃል ሲመጣ ፌስ ቃል እንዴ ይኖረኛል ስል ቃል ሲፈጥር አሁን ፓስተር ያውቃል። በእኛ ቤተ ክርስቲያን ማት ስፓኒሾች ነው ቸርች ምናማከራያቸው። ይሄንን ማና መጣ ቃል መቼ ድሮ በትንሽነት ሲነገር አረ ሃሌሉያ ኢየሱስ ጌታ ነው። እስኪ አሜን ባካችሁ። ስለዚህ እምነት ሁሉ በቃሉ እንደሚሆን ነው ምን የሚነግራችሁ። ሁሉ ጥበባችሁን አይነግራችሁም፣ ዕውቀታችሁን አይነግራችሁም፣ ችሎታችሁን አይነግራችሁም፣ ሀገራችሁን አይነግራችሁም፣ ማንነታችሁን አይነግራችሁም። እግዚአብሔር በክርስቶስ በእናንተ ሊያደርግ ያለውን ነገር ይነግራችሁና በለው ይልሃል፣ ተናገረው ይልሃል። ፌዝ ያናግራል። ያን አንዳንድ ተናጋሪ ሰው አለ አይደል? ሰው ተናገር የሚለዋል። ስለዚህ አበው እንኳን ሲተርቱ ምን ይላሉ? ተናግሮ ካናጋሪ ይጠብቀን። ሃሌሉያ። እምነት ሲገባ ያናግራችኋል፣ ቃሉን ያናግራችኋል። እንዲህ ተብሎ እንደተጻፈ ብለህ በህይወት ላይ ትናገራለህ፣ በልጆች ላይ ትናገራለህ፣ በትውልድ ላይ ትናገራለህ፣ በጤናህ ላይ ትናገራለህ፣ በቤተ ክርስቲያን ላይ ትናገራለህ፣ በህይወትህ ላይ ትናገራለህ፣ በቢዝነስ ላይ ትናገራለህ። በማናቸውም ነገር ላይ ምን ትናገራለህ? ቃል ትናገራለህ። ለዚህም እኮ ነው መጽሐፍ ቅዱስ ዮሐንስ ሲናገር በመጀመሪያ ቃል ነበረ፣ ቃልም ራሱ በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ከሆነ አንዳች እንኳን ያለሱ አልሆነም። በሱ ህይወት ነበረች፣ ህይወትም የሰው ብርሃን ነች፣ ብርሃንም በጨለማ ይበራል፣ ጨለማም ከቶ ምን አለ አላሸነፈውም። ስለዚህ ቃል ይፈጥራል፣ ቃል ብርሃን ያመጣል፣ ቃል ህይወት ይሰጣል፣ ቃል ነገሮችን ካለመኖር ወደ መኖር ያመጣል፣ ቃል ያሻግራል፣ ቃል ያስመልጣል፣ ቃል ያስሮጣል፣ ቃል ያስኬዳል፣ ቃል ያበለጽጋል፣ ቃል ጤና ይሞላል። ቃል ምን ማደርገው ነገር አለ? እስቲ በአንድ ድምጽ ቃል በሉ። አንድ ፈስ ይሄ ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ ያዘጋጃል። ስለዚህ ዛሬ ነገሮች እንዲዘጋጁላችሁ ትፈልጋላችሁ? ተናገሩ። አሜን። ቃል ተናገሩ። እኔ ልክ ወደዚህ ስመጣ ተናገርኩ። ቃል
ቃል መናገር ጀመርኩ። ገና ሻንጣዎቼን እያሰርኩኝ ምን ማለት ጀመርኩ? አሁን እኔ ወደ ኢትዮጵያ ነው የምሄደው። ኢትዮጵያ ሲሄድ እንደዚህ አልኩ፣ እማየውን ሰው ሁሉ እወዳለሁ፣ እማየውን ሰው ሁሉ እራራለታለሁ። ኢትዮጵያ ሄጄ ኢትዮጵያ እንደዚህ ኮምፕሌን አላደርግም። ለማገኘው ሰው ሁሉ ደግ ሆናለሁ። ያዩት የማገኘውን ሁሉ አካፍላለሁ። ስለዚህ እወዳለሁ ኢትዮጵያን፣ ህዝቡን፣ ቸርችን እወዳለሁ፣ ፓስተሮችን እወዳለሁ ብዬ ተናገርኩ። ቃል በእግዚአብሔር ቃል ተናገርኩ። ከዛ ልክ ኤርፖርት ሲሄድ ሻንጣዬ 3 ፓውንድ እንትን ብሏል፣ ኤክስትራ አልፏል። ከዛ ልክ እኔ ይሄንን ቃል በመናገሬ አንድ እንደ ፊሊፒን ነገር ነች መጣች። ስትመጣ አመጣጧ አልጣመኝም። ቼክ አድርጋ ሌላ ኤክስትራ ልታስከፍለኝ ነው። ስለዚህ ወደዛ ሲሄድ ሮጣ መጣ። አንጣ አለችኝ ፓስፖርቴን ሰጠኋት። ገባችና ቼክ አደረገች። መዝነው እሱን አለችኝ። መዘንኩኝ። ከዛ ስመዝነው 3 አልፏል። ያኛው ከፊት ያለው 3 አልፏል። ኤክስትራ መክፈል አለብህ፣ አለዛ አውጥተህ ቀነስ አለባል ስል እሷ መጣችና የያዝኩትን ባክባክ ቦርሳ አወጣችና ራሷ ከፍታ እየመዘነች ባክባክ ውስጥ አረገችና ከዛ 6 ኪሎ በዚህ በእጅ ትይዘዋለህ አለች። ይሄ ደግሞ ኬሪዮንህን እዛው አዲስ አበባ ትቀበላለህ፣ ፍሪ ላስገባለህ አለች። ይሄንን ያዝ አለችኝ። ከዛ ደግሞ ቦታዬን ቼክ አድርጋ ቆንጆ ሲቶች አስተካከለችና ሰጠችኝ። ወዲያው ምን መጣልኝ? ለካ እኔ ኮንፌስ አድርጌ ቃል ስናገር ቃሉ ለኔ የምትመችን ሴት አስተካክለው የምትናገሩት ለካ እናንተኑ ነው ቀድሞ የሚጠብቃችሁ። የመጀመሪያው የምትበሉት እናንተ ናችሁ። ስለዚህ ያን ስታደርጉ፣ ቃል ስትናገሩ፣ ቃል ስታወጡ ያ ቃል ወካርጎ ለእናንተ ነው ስራውን የሚሰራው። ሰርቶ አበጃጅቶ ምን ብሎ ግን ገና በጠዋት እንዲህ ነው ከንትና እንዴት ይሸሰተል መንገድ ሁሉ ቆለምለምለምለም ይላል። እንደሱ እኮ ነው። ያ እንዳይሆን እግዚአብሔር በእምነት ቃል በኢየሱስ ስም ይሙላችሁ። በጣም ይገርማችሁ መጣ እንደው እንዲህ አድርጋ ተንከባክባ ማላቃት ምንም ማለላት። ይሄ የምን ስራ ነው? የቃል መናገር። እግዚአብሔር ቃል ያናግራችሁ። እምነት ስትሞሉ ቃል እንድትናገሩ ነው የሚያደርጋችሁ። ስለዚህ እምነት በእግዚአብሔር ቃል እንድትሞሉና ቃሉን እንድትናገሩ ያደርጋል። 4ኛ እምነት ምን ይላል? 4ኛው ዓለሞች በእግዚአብሔር ቃል የሚታየው ነገር ከመታየት አልመጣም ብሎ ይነግራችኋል። ይሄ ማለት ምን ማለት ነው? በምታየው እንዳትመኩ ያደርጋችኋል። የሚታየው ነገር በሙሉ ከመታየት አልበቀለም በፍጹም ይላችኋል። በፍጹም የሚታየው ነገር በሙሉ ካለመታየት መጣ ብሎ ይነግራችኋል። ስለዚህ የሚታየው ላይ ዲፔንድ እንዳትሆኑ ያደርጋል። ይሄ ደግሞ ኑሮን ያቀላል። አሜን። የሚታየው ላይ ምን ይምጣ ጉዳያቸው አይደለም። ምድር ላይ ያለ ምንም አይነት ነገር ምንም አይመስላችሁ። ለምን? ምንጩን እንድታውቁ ያደርጋችሁ። ምንጩ የኔ አባት ነው ትላላችሁ። ከዛ ነው የመጣው፣ ከዛ ነው የወረደው እንጂ ይሄ የሚታየው እዚህ ምድር ላይ ያለ ሪሶርስ አይደለም። ሰማይ ነው የገለጠው፣ ከሰማይ የወረደ ነው። እሱ በራሱ ምንም ነው። የዚህ ኦነር ላይ ነው ያለው እንድትል የሚያደርግ ማን ነው ይላል? እምነት ነው ይላል። ስለዚህ የሚታዩትን ዋጋ እንዳሰጣቸው ያደርጋል። የሚታዩት ምንም እንዳይደሉ እንድትንቃቸው ያደርጋል። ይሄ ማለት ዴማሳዊነትን ከውስጥህ ነቅሎ ይጥላል ማለት ነው። ለዚህ ዓለም ነገር መንከራተትን ከውስጥህ ያወጣዋል ማለት ነው። ለዚህ ዓለም ክብር መዋተትህን ያጠፋልሃል ማለት ነው። ላቅ ብለህ ከፍ ብለህ ንቀኸው እንድትሄድ ያደርጋል። ያለፉት የእምነት አባቶች ንቀውታል ይላል። እነ አብርሃም ይሄንን ዓለም ንቀው ይላል። በድንኳን ኖሩ። ንቀው ከዚች የምትበልጣዋን እግዚአብሔር የሰራት የፈጠራትን ከተማ በእምነት አይተው ምን አሏት ይላል? ተሳለሟት ይላል። እዚህ ሆነው እዚህ ያለውን አያዩም፣ እዛ ያለውን ያሉ ይሄንን ንቃሉ። እምነት እዚህ ምድር ላይ ያለን ነገር እንድትንቁ ያደርጋችሁ። ጦርነቱ፣ ግብግቡ፣ ክሱ፣ አራው እንዲሆነው ተቀምጬ ተወስጄ ምን ምትለው ሰጥ እንዲል ከህይወት ነገር ቢሞላ ባይሞላ በዚያ አልመዝነው ምን እንድትል ያደርጋል።
ከሁኔታዎች በላይ ነው፣ ማንም አይገዛው። አቤት የኔ ጌታ አሰራሩ ግሮ የዘገየ ቢመስል ማንም አይቀድመው። ቢሆንም ባይሆንም ለኔ ጸጋው ይበቃኛል አላማርረው። ሁልጊዜ መንገዴን በፊቱ አቀናለው እግሬን በፊቱ። ለኔስ ፍቅሩ ይበቃኛል እንደ እግዚአብሔር ከየት ይገኛል? እሱ ነው የኔ እድል ፈንታ ድትጋኔ የህይወቴ መከታ። ሐሳቡ ይውረሰው ልለግለት ሁሉም ለበጎ ነው ብላ እየዘመርክ እንጆ የምታረገው እዚህ ጋር ያለው ሆነ አልሆነ ተመቸ አልተመቸ አንተ ከሱ ላቅ ብለሃል። ፌዝ እንደሳ ነው የሚያደርግ። የሚታየው ላይ ዲፔንድ አትሆንም። ምክንያቱም ነገር ይመጣል፣ ነገር ይሄዳል፣ ነገር ይሆናል፣ ነገር አይሆንም። በየትኛውም ነገር ውስጥ አንተ ምን ትላለህ? የበላይ ሆነ ነው የምትሄደው። ስለዚህ ስላለ የሆነ ነገር አትሆንም፣ ስለሌለህ ደግሞ የሆነ ነገር አትሆንም። ኖረህ አልኖረህ አንተ ስታንህ የታወቀ ነው። ስለዚህ በመኖር ባለመኖር በዚህ ምድር በመኖር ባለመኖር ሲስተም ውስጥ ወጣል። ከዛ ከፍ ባለ በላቀ ህይወት ነው። ለምን የሚታየው ከመታየት አልመጣም፣ ከመታየት አልመጣም። ይሄ እምነት ውስጥህ ቅርቅር አልቆ ያስገባልሃል። ስለዚህ የሚታየው ከመታየት በላይ ከኖርክ እኮ አለቀ። ስትረስ ገደል ገባ፣ አለቀ። ስትረስ ከሌለ ደግሞ ፉንጋ የምትሉ ሰው ራሱ ውብ ነው። ምክንያቱም ፊት ሻይን ያረጋል፣ ግንባር ሁሉ ጥርስ ነው የሚሆን፣ ደስ ይላል። አንዳንድ ሰው አይታችኋል፣ ደም ግባት አለው ይባላል። አንድ ወንድም የደምህ አይነት ምንድን ነው ሲሉት የደም ገንቦ አለ። ሃሌሉያ! ኧረ አሜን! ክብር ለኢየሱስ ይሁን። ስለዚህ ከሚታየው ዓለም ያወጣል፣ የማይታየው ላይ ጨምረሃል። ስለዚህ እምነት የሚታየው ከመታየት እንዳይደለ ይነግራል። ስንት ነገርኳችሁ? አምስተኛ ምን ይላል? እምነት የሚታየው ከመታየት እንዳልመጣ በዚህ እናስተውላለን። እምነት አስተዋይ ያደርጋል፣ መቹር ያደርጋል። የእምነት ሰዎች አስተዋይ ናቸው። ማስተዋል ማለት ፊውቸር የሚመጣውን ነገር አሁን ማወቅ ማለት ነው። ማስተዋል ማለት በነገር መብሰል ማለት ነው። ማስተዋል ማለት ነገሮችን አናላይዝ አድርጎ መረዳት ማለት ነው። ማስተዋል ማለት ኢሞሽናል ከመሆን ማምለጥ ማለት ነው። ማስተዋል ማለት ስሜታዊ ሆኑ ከሚነገሩ አጥፊ ቃላት አንደበትን መሰብሰብ ማለት ነው። ማስተዋል ማለት ይቀጥላል። እምነት እንዲህ ያደርግና ቁጭ ያደርጋል። ስለዚህ ስትል ትፈራለህ። ዳዊት በሳኦል ፊት አስተውሎ ዝም ስላለ ሳኦል ፈራው ይላል። ነገር ነው ሰው እምነት እንደዚህ ማቹራው ዳጭ ሲያረጋችሁ የሚያያችሁ ሰዎች ይፈሯችኋል። ሚስት የፌዝ ሰው ከሆነች ማስተዋል ካለች ባልየው ሳትናገረው በተለይ ቀልቃላ ወጣ ገባ የሚል ከሆነ አለቀለት። ባልም ሚስትም እንደዚሁ ማስተዋል ከተሞሉ ህዝብ፣ ህብረተሰብ ማስተዋል ሲሞላ ድንጋጤ፣ ሞገስ በሰው ላይ ይወድቃል። ሰም ያስፈራል። ማስተዋል ይሞላል። እምነት አስተዋይ ያደርጋችኋል። አካባቢ ላይ አስተዋይ ስትሆኑ ፒክ ትደረጋላችሁ። እዚህ ሀገር እቁብ ገና አልቆመም። የእቁብ ዳኛ ሆናችሁ የመጀመሪያውን እቁብ እንድትበሉ ያደርጋችሁ። ሃሌሉያ! በቃ አስተዋይ ስትሆኑ ሙሉ ነው የምትሆኑት። በቃ ፒክ ትደረጋል። ተፈላጊ ሰው ትሆናላችሁ። ምክንያቱም እሱ ነው ለዚህ ነገር እሱ ለዚህ ነገር እሷ። ምክንያቱም እምነት ነው ማቹር የሚያረጋችሁ ከመንቀሽቀሽ፣ ከዚህ ከኢንቴግሪቲ ከማጣት፣ ከተለያዩ ነገሮች ኮራፕት ከመሆን የሚታደጋችሁ ማስተዋል ነው። ማስተዋል አስተዋይ
በዚህ እናስተውላል። ይሄ ስታስተውሉ ነገሮች እንዲሁ ኢሞሽናል የሆኑ አይደሉም፣ በእግዚአብሔር ጥበብ በእግዚአብሔር አደራረግ የተሰሩ ናቸው የሚል ግንዛቤ ውስጥ ገባላችሁ። ዝም ብላችሁ እንደዚህ ዓለም ልጆች እንዲሁ ግምታዊ ነገር አይኖራችሁም። አስተዋይ ናችሁ። የነገሮችን ምንጭ ታውቃላችሁ። የነገሮች መነሻ፣ የነገሮችን ጠቅላላ ነገር የምትረዱበትን ኃይል ትረከባላችሁ፣ ትቀበላላችሁ። ክብር ለእግዚአብሔር ለአምላካችን ይሁን። ኧረ አሜን። በጌታ በኢየሱስ ስም እጃችሁን አንሱ። በኢየሱስ ስም የማስተዋል መንፈስ እግዚአብሔር ይሙላችሁ። የማስተዋል ጥበብ እግዚአብሔር ይሙላችሁ። የማስተዋል ጸጋ እግዚአብሔር ይስጣችሁ። በእምነት የሚገኝ ማስተዋል በኢየሱስ ክርስቶስም ወደ ህይወታችሁ ይምጣ። ስድስተኛው እምነት የመስዋዕትነት ህይወትን እንድትኖሩ ያደርጋችኋል። እያንዳንዱ ነገራችሁ በመስዋዕት የታጀበ። ልብ በሉ። አሁን ይሄ ጉባኤ በሙሉ በመስዋዕትነት ህይወት ለዚህ ቤተክርስቲያን መኖር ቢጀምር ወራት በቂው ነው። ብዙ ታሪክ ለመስራት ሰዎች አስራታቸውን እንኳን በተገቢው መስዋዕት አያደርጉ። ታውቃላችሁ እንደሚባለው አሜሪካን ሀገር ያሉ ቸርቾች አስራታቸውን በብቃት በሙላት ቢከፍሉ አፍሪካን ከድህነት ያወጣሉ ይባላል። የነሱ አስራት ብቻ ግን 20% ነው እስካሁን ባለው ያን ነገር የሚያደርጉት። የመስዋዕትነት ህይወት ግን 100% ነው እንድትሰጡ ያደርጋችኋል። እምነት የተሰጠ ትውልድን ያፈልቃል። እምነት የተሰጣችሁ እንድትሆኑ ያደርጋል። እምነት የመስዋዕትነት ህይወትን እንድንኖር ያደርጋል። ምንድነው የሚለው? አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ ይላል። ለእግዚአብሔር በእምነት አቀረበ። ስለ ስጦታውም ሲመሰክር እሱ ጻድቅ እንደሆነ ተመስክሮለታልና ይላል። ጻድቅ እንደሆነ ተመስክሮለታል። ስለዚህ አቤል በእምነት የመስዋዕትነት ህይወትን ሄደ። እምነት አማኝ የመስዋዕትነት ህይወትን እንዲኖር ያደርገዋል። ዝም ብሎ ተራ ህይወት እንዲኖር ያደርገው። እያንዳንዱ እንቅስቃሴው በመስዋዕትነት የታጀበ እንዲሆን ያደርጋል። ይህ የመስዋዕትነት ህይወት ደግሞ የከበረ ነገርን ወደ ህይወታችሁ ያመጣል። አቤል የመስዋዕትነት ህይወትን ስለሰጠ ስለ አቤል ራሱ እግዚአብሔር መናገር ጀመረ ይላል። ለአቤል ማንም አልመሰከረለት፣ ለአቤል ማንም አልተነሳለት፣ ራሱ እግዚአብሔር ተንቀሳቀሰለት። የመስዋዕትነት ህይወት እግዚአብሔር ለእናንተ እንዲንቀሳቀስ ያደርጋል። ሰው አይደለም ያስነሳላችሁ፣ መንግስት አይደለም ያስነሳላችሁ፣ የሆነ ነገር አጋጣሚ አይደለም ይፈጥርላችሁ። ራሱ እግዚአብሔር በእናንተ ጉዳይ ላይ ወክ ማድረግ ይጀምራል። ስለ ስጦታውም ሲመሰክር እሱ ጻድቅ እንደሆነ ተመስክሮለታልና ይላል። ሞቶም ሳለ እንኳን ስጦታው እስካሁን ድረስ ምን ይላል? ይናገራል ይላል። ስለዚህ እምነት የመስዋዕትነት ህይወትን እንድትኖሩ ያደርጋችኋል። አረ ሃሌሉያ። ህይወታችን ሙሉ እንዲሆን የሚያደርገው መስዋዕትነት የታጀበ ህይወት ነው። የመጨረሻና ሰባተኛን ተናግሬ እጨርሳለሁ። ሰባተኛው ሌጋሲ ጥላችሁ እንድታልፉ ያደርጋችኋል። የእምነት ሰው ሌጋሲ ጥሎ ነው የሚያልፈው። ትውልድ የሚናገረው፣ ቤተሰብ የሚናገረው ሐውልት ያስቀምጣል። ማን ነው ሲባል በዚህ ዘመን ተወልዶ በዚህ ዘመን እንዲህ ያለ ታሪክ የሰራ እንዲህ ያለ ነገር ያደረገ የኖረበት ዘመን በቀሪው ትውልድ ላይ ድምጽ እንዲሆን ያደርጋል። ሁሌ ስራው እንዲናገር ሞቶም ሳለ ይላል ሰባተኛው። ሞቶም ሳለ መስዋዕቱ እስካሁን ድረስ ይናገራል፣ አልቆመም። ይሄው በእኔና በእናንተም ትውልድ ይናገራል። ሌጋሲ ማለት ይሄ ነው። ይናገራል። ስራህን የሰራኸውን ምን ሰርተሃል? የእምነት ሰው ሁን። ላንተ አይደለም ለትውልድ የሚቀጥል አሻራ ጥለህ እንድታልፍ ያደርጋል። የእምነት ጉልበቱ ይሄ ነው። ስለዚህ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። እነሆ ስለ ስጦታውም እግዚአብሔር ሲናገር ይሄው ሞቶ ሳለ እንኳን መስዋዕቱ ምን ይላል? ይናገራል ይላል። እግዚአብሔር በኢየሱስ ስም የሚናገር ሌጋሲ በቤተ ክርስቲያናችሁ ጥላችሁ የምታልፉ ያደርጋችሁ።
በሌጋሲ የተሞላ ህይወትን ይስጣችሁ። ህይወታችሁ ሌጋሲ ይሆነላችሁ። በሌጋሲ የታጀበ ህይወትን ይስጣችሁ። ትውልድ የሚተርከው፣ ትውልድ የሚናገረው፣ ትውልድ የሚያውጀው፣ ትውልድ ለትውልድ የሚተርከው የማይረሳ የሚመጣ ቀጣይ ትውልድ የማያጠፋው፣ የማያረክሰው፣ የማያበላሸው በጥሩ ነገር ላይ የተቀመጠ በጥሩ ሐውልት ላይ በጥሩ ነገር ላይ የታሰረ ትልቅ ድምጽ በኢየሱስ ስም እግዚአብሔር ያደርግላችሁ። አሁን አንዳንድ ሰዎች አይታችኋል፣ በጊዜያቸው ትልቅ ነበሩ የተረሱዋሉ። አንዳንድ ደግሞ ድምጽ የሆነ ይኸው እንደ አቤል የሚናገር የሚጮህ የሚል ሌጋሲ አለ። የእምነት ሰው ከሆናችሁ እግዚአብሔር እንደዚህ ያደርጋችኋል። አረ አሜን። እንነሳና እንጸልያለን።